የአገር ሽማግሌዎች ሆይ ዛሬ ድምፄን የማነሳው ለእናንተ ነው። እናንተ ሰፈር ውስጥ ለጥል ለድንበርና ለትንሽ ነገር የምታስታርቁ ሽማግሌዎች፣ ዛሬ ግን ሀገር ስትፈርስ ወንድም በወንድሙ ላይ ሲጨክል ለምን ዝምታን መረጣችሁ? ሀገር እያለቀሰች ነው። ሰው ተስፋ ቆርጦ በገዛ ሀገሩ ዋይተዋር ሆኖ ሰርቶ መብላት አቅቶት ባለበት በዚህ ወቅት ዝምታችሁ ለምንድን ነው? አባቶቻችን ሆይ ዛሬ በሀገራችን የሚሆነውን እዩ። እናት ልጆቿን እያለቀሰች በምትቀብርበት፣ የኑሮ ውድነቱ ሰውን አጎብቶ በሚገልበት፣ ሰው በሰላም ወጥቶ መግባት ተስኖት ቤቱ እስር ቤት በሆነበት በዚህ ክፉ ዘመን ዝምታችሁ ለምንድን ነው? ሰው ሰውን መርዳት ትቶ ወንድም ወንድሙን ጠልቶ በሚያሳድድበትና በሚገልበት፣ ሰው ከመኖሪያው ተፈናቅሎ በኬንዳ ፕላስቲክ ጥላ ስር ወድቆ በሚሰቃይበት፣ ወንድም ወንድሙን ገድሎ በሚፎክርበትና በየመንገዱ አፈና በነገሰበት በዚህ መድር ሰዓት እንዴት ዝም ትላላችሁ? ባህላችን የት ሄደ? የኦሮሞው ጃርሱማ፣ የአማራው ወርቅ፣ የትግራዩ አባይ ገርገሬ፣ የሶማሌው ኤር፣ የጋምቦ ዱቢ፣ እነዚህ ሁሉ ደም የሚያደርጉ ቂም የሚፈጥሩ የጥበብ ምንጮች አልነበሩም ወይ? እናንተ እነዚህን የሰላም ሴቶች ይዛችሁ ሕዝብ መከራ ማዕበል ውስጥ ባለበት በዚህ አስፈሪ ሰዓት በመካከላችን ገብታችሁ ተዋትኑ። እባካችሁ የሰፈር ሽምግልናችሁን ትታችሁ ለሀገር ውጡ። ምርኩዛችሁን ይዛችሁ በሞትና በሕይወት መሃል ሁኑ። ዛሬ ዝም ካላችሁ ነገ የምታስታርቁ ትውልድ አይኖርም። እናንተ ተው ካላላችሁ መከራው እየጸና ነው። አባቶቻችን ሆይ ሀገር እያለቀሰች ነው። እባካችሁ ተነሱ እናስታርቁ። በርክኬ ለምናችሁ